ህይወት በጣም ቀላል አይደለችም። በጣም ቻሌንጅ የሚያደርገን ነገር ይኖራል። ሲስተሙ ጨለማ ነው። የተሸከምነው ስጋ ቀላል አይደለም። በጣም ኮራፕትድ ነው። በዙሪያችን ያሉ ክፉ ሰዎች አሉ። ስለዚህ ክርስቲያን ሆኖ አንድ ሰው በምድር ላይ ሲኖር በጣም በብዙ ሰልፍ ውስጥ ይኖራል። በዚያ ሰልፍ መካከል ግን በእግዚአብሔር ጸጋ ተደግፎ ጸንቶ በመጨረስ በዘላለም መንግስት ደግሞ ይከብራል። ስለ ጌታ ስለ ኢየሱስ ክርስቶስ ስም መከራ ስትቀበሉ ደስ ይበላችሁ። ግን ምንድነው ሪዋርዱ? ምንድነው ታዲያ? ስለ ኢየሱስ ስም መከራ መቀበላችን ሽልማቱ የዚያን ጊዜ የክብር መንፈስ በእናንተ ላይ ያርፋልና። እግዚአብሔር ይመስገን። የክብር መንፈስ በጽድቅ ጨክኑ፣ ከዚህ ዓለም ጋር ተቃራኒ ሆናችሁ ኑሩ። እግዚአብሔር የጣላችሁትና የናቃችሁትን ዓለም እግዚአብሔር በክብር መንፈስ ጨምሮ እንደገና እንድትንቁት ያደርጋል። እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁ፣ ከጨለማ ወደ አስደናቂ ብርሃኑ የጠራችሁ። ወደ አስደናቂ ብርሃን አይደለም የተጠራችሁት፣ ወደ አስደናቂ ብርሃኑ። እግዚአብሔር ወደ ፀሐይ ብርሃን አይደለም የጠራን፣ ወደ ሆነ ቀን አይደለም የጠራን፣ ወደ ራሱ የጠራን። ብርሃን የሱ ነው። ብርሃን ህይወቱ ነው። ብርሃን የብርሃን ፋውንቴን እሱ ነው። በጣም ብዙ ጊዜ የምንጠቅሰው ቃል አለ፣ እግዚአብሔር ብርሃን ነው የሚል 1 ዮሐንስ ምዕራፍ 1 ቁጥር 5 እግዚአብሔር ብርሃን ነው፣ ጨለማን በእርሱ ዘንድ የለም ሳይሆን ከቶ የሚል ቃል አለ። እግዚአብሔር ተበድሮ አያበራም። የብርሃን ፋውንቴን ከላዩ ላይ ዝም ብሎ ይፈሳል ብርሃን ወንዝ። እስቲ አሜን በሏ። ፀሐይ ራሱ የምታበራው ተበድራው ነው። እንዲህ የምትለበልበን ተበድራ ነው። ምንጩ አትጠጋውም። ወደሚደነቅ ብርሃኑ የጠራችሁ። ከየት ነው የጠራኝ? ከድቅድቅ ጨለማ። አይንን ቢወጉ ከማታይበት ጨለማ ወደ አስደናቂ ብርሃን፣ ወደ እኩለ ቀን አይነት ብርሃን እግዚአብሔር እኛን የጠራበት ይሄ ብርሃን እንኳን ጥላ እንኳን ጨለማ ጥላ የለው። እዚህ ህይወት ውስጥ አሁን እግዚአብሔር አጠገብ ተጠግተ ስትቀመጥ ውስጥህም ጎንህም ይበራል። ለክርስቲያን ተስፋው እግዚአብሔር ብቻ ነው። በእውነት ነው የምነግራችሁ። የተቀዳደደ ልብስ ነበር የምትለብሰው፣ ጥሩ ልብስ ያለብሳል የሚል ተስፋ የለንም። እሱን ስራ የተቀጠረ ሰው በሙሉ ጥሩ ልብስ ይለብሳል። ክርስቲያን መሆን አይጠበቅብም። ኦፍ ኮርስ ያለብሳል። ምን ጥያቄ ያለው? እግዚአብሔር ያበላል። እኔም ብቻ ነው እንደሚያበላኝ? እጅን ትከፍታለህ ብሎ ህይወት ላለው ሁሉ ከመልካም ነገር ታጠግባለህ። ለእኔ ብቻ ነው እንደ ፀሐይ የሚወጣው? ለጻድቁም ለኃጡ። አንዳንድ ናቹራል ነገር ኮመን ነው። እዚህ ቤት ልዩነታችን ምንድነው? ማመስገኛችን። ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከዘላለም ፍርድ ወደ ዘላለም ጽድቅ፣ ከዘላለም ሞት ወደ ዘላለም ህይወት። ማን ያመጣ? ጠርቶኝ ና ብሎ ጠራኝ። ሮጬ አልመጣሁም፣ እሱ ነው የጠራኝ። ለምን? ተሰብኮላቸው የመጡት ይሄን ወንጌል ነው። ሌላ ነገር ተነግሮት የመጣ ሰው ነው ባይዘወይ ከጨለማ ወደ ብርሃን ስትለው ምን ማለት ነው የሚል ወንጌል ሰምቶ የመጣ ሰው ከጨለማ ወደ ብርሃን ስትለው መጀመሪያም የሰማሁት እሱን ነው። አጽናልኝ እስቲ አሜን። ኢየሱስ ክርስቶስ ከሙታን በመነሳቱ አይደለም ይላል ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ክብር ለኢየሱስ ይሁን። ዳግመኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ሲሉ ይህም ተስፋ በእምነት በእግዚአብሔር ላይ ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ከጨለማ ወደ አስደናቂ ብርሃኑ የጠራችሁን፣ አዎ የእርሱን በጎነት የእግዚአብሔርን በጎነት እንድትነግሩ፣ እንድትሰብኩ፣ እንድታውጁ፣ እንድታወሩ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ እግዚአብሔር ገንዘቡ ያደረገው ይሄ ሁሉ ናችሁ። ጴጥሮስ እንደዚህ ያለ የእግዚአብሔርን በጎነት የእግዚአብሔር በጎነት ተገልጧል በላይ ላይ ልጁን ኢየሱስ ክርስቶስን በመስጠት ስለ ኃጢአቴ በመስቀል ላይ እንዲሞትልኝ በማድረግ ፍርደኛውን ሰውዬ ነፃነ ብቻ አይደለም ያለኝ የክብር ተካፋይ ነን ያለኝ። ሞት ፍርደኛ የነበርክ ሰውዬ ነፃነ እኮ አይደለም እኮ ያለን እኮ ጌታ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለ ነፃ ወጣው ብቻ የምትለው አይደለም። ተካፍለ ኤክስፔሪየንስ አርገ ህይወትን ቀምሰ ከኢየሱስ ጋር መኖር ለምዳ አይ ልዩነቱ ይገባል። ድቅድቅ ጨለማና ደማቅ ብርሃን። ኢየሱስ ለዘላለም ጌታ ነው።
የእርሱን በጎነት እንድትናገሩ። እሺ የተመረጠ ትውልድ፣ የንጉሥ ካህን። ማነው ንጉሡ? እግዚአብሔር። የእርሱ ካህናት የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ። ቀድሞ በማይታዘዙት ልጆች ላይ ለሚሠራው መንፈስ አለቃ ፈቃድ ተመላለሳችሁ። አሁንስ የእግዚአብሔር ልጆች ናችሁ። የእርሱ ወገን አልነበራችሁ። ከእግዚአብሔር ጋር ጠላት ነበር። ጠላት ባደረግነው፣ በሠራነው፣ በምንፈልገው፣ በምንወደው የእግዚአብሔር ጠላቶች፣ እግዚአብሔርን አንፈልግም ያሉ ሰዎች፣ ሪቢሊየስ የሆነ የሚያምፅ ልብ የነበራቸው። ቀድሞ የእርሱ ወገን አልነበራችሁ። አሁንስ የእግዚአብሔር ሕዝብ ሆናችሁ። ዋው! አሻገረን፣ አሳለፈን። የእግዚአብሔር ሕዝቦች ተባልን። ይሄ ሕዝብ የእግዚአብሔር ሕዝብ። ቀድሞ ማን እንደነበራችሁ ራሳችሁ ዝም ብላችሁ ደርድሩት። ከቤተ መንግሥትም ይምጣ ሰው፣ ከመንገድ ዳር ከተኛበትም ተነስቶ ይምጣ ሰው ቀድሞ የእግዚአብሔር ወገን አልነበረም። አሁን የእግዚአብሔር ሕዝቦች የመሆን መብት ያገኘነው በክርስቶስ ኢየሱስ በኩል ብቻ ነው። የለም ሌላ መንገድ። ቀድሞ የእርሱ ሕዝብ ወገን አልነበራችሁ። አሁን የእግዚአብሔር ሕዝቦች ሆናችኋል። ምሕረት የማይገባችሁ ብዬ ነበር። አሁንስ ምሕረት የተገባችሁ ብያለሁ። ለፍርድ ነበር የምትጠበቁት። አሁንስ ለዘላለም ጽድቅና ክብር። የእግዚአብሔር ሕዝብ ምሕረት የማይገባኝ ነበርኩ። አሁንስ ምሕረት የተገባ ተባልኩ። በምን? በእግዚአብሔር በጎነት። እንዲያው ምሕረት ይገባሃል አለኝ ፍርደኛውን ሰውዬ። እንዴት? በልጁ በክርስቶስ ኢየሱስ በኩል ብቻ። ተመስገን። ሰርቼ ላመጣው አልችልም፣ ለፍቼ ላገኘው አልችልም፣ ታግዬ እኔ ላረገው አልችልም። እግዚአብሔር በነፃ ይህንን ለእኔ አደረገ። ተመስገን። ምን ያህል ዓመት ብሰራ፣ ምን ያህል ዓመት ብለፋ፣ ምን ያህል ዓመት ብጠብቅ፣ ምን ያህል ዓመት እንደው እንከን አልባ የሆነች መንገድ ቤት ላገኘው እችላለሁ። መቼም ዕድሜን በሙሉ ምድር ላይ አንተ በቀረበልህ መመዘኛ ንጹሕ ሆነ ብትኖር አታገኝም ምሕረት። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል እንዲያው በነፃ ማረ፣ ይቅር አለ፣ በነፃ አገኘ። ይህንን ቫልዩ ማረግ ካልቻልኩ እውነቴን ነው የምነግራችሁ፣ ከጉንፋን ስለ መዳኔና የሆነ ጥቃቅን ነገር ስለ መሰራቷ እያመሰገንኩ ከፍርድ ወደ ጽድቅ መሻገሬ ማመስገን ርዕስ ካልሆነኝ እግዚአብሔር ልቡ በምን ሊሞቅ ይችላል? የልጁን ሥራ እያየው ማመስገን ካልቻልኩ በምን የእግዚአብሔር ልብ ላነሳሳው እችላለሁ? እግዚአብሔር ሥራዬ ተገለጠለት ሊለኝ የሚችለው መቼ ነው? ምሕረት የማይገባኝን እኔን ማርከኝ፣ ኃጢአተኛውን እኔን ጻድቅ አልከኝ። ለዘላለም በዚያ እሳት ውስጥ ልቃጠል የነበርኩትን ሰው በዘላለም እረፍት ውስጥ በቤት አኖርከኝ፣ አመሰግናለሁ ስትለው የመጨረሻ ኢንቨስትመንቱን ዋጋ እየሰጠው እግዚአብሔር ይህንን ለማድረግ ልጁን አቅርቧል። በልጅ በኩል ነው። ኢየሱስ ጌታ ነው። እግዚአብሔር ቢረዳን ዕድሜያችንን ሁሉ ወንጌልን መካከለኛ አድርገን ብንሞት በነፃን የተቀበልኩት እያመሰገንኩ ኖራለሁ። ምሕረት በነፃን የተሰጠኛው እያመሰገንኩት እያከበርኩት፣ ክብራችንን ጥለን እያከበር ነው። ስሙ ለዘላለም የተመሰገነ ይሁን።